السلام عليكم ورحمة الله وبركاته. سلام عليكم. أنا بهون ساعات لمن ناجر بتأم راسيني من خنا سكاكية لما كم يجعلكم بساعات هيدلهم. ناجر جن من دنو عند ناجرني من ناجر يمفلقو يعني مينا كميلاو أبقايا يا باتاچن مينا باجر يعني تناغرو أبقطوال يا باتاچن مينا በጣም እጅግ ደስ ያለኝ ወጣቶች መሆናችሁ ነው። እኔ ሁሉ ጊዜ የምለብሰው ከራባት አርጌ ነው። አንድ ነገር ልንገራችሁ። ዛሬ ትልልቅ መሻይኾች ፊት እንዴት እንደዛውኝ ያቀርባለሁ ብዬ ነበር ዛሬ እንደዚህ ሆኜ የመጣሁት እና ያስደሰተኝ ነገር ወጣቶችን በማየቴ ነው። ሐጂ መሐመድ ሳኒ ሐቢብ የኔ ሚና በሚለው ውስጥ በእስልምና ሃይማኖት ውስጥ የነበራቸውን ሚና ሙሉ በሙሉ ለመተግበር የሚያሰናክላቸው ነገር ሁሉ ያራቁ ነበሩ። እኔ ቅርባቸው ነበርኩኝ። ገንዘብ የመጀመሪያው ጠላት መሆኑን ስለሚያውቁ እኔ አጠገባቸው ስለነበርኩ ብዙዎቻችሁ በዛን ዘመን የአፍሪካ አንድነት ድርጅት ዋና ጸሐፊ ዶክተር ዲያሌቴሊ ይባሉ ነበር። ወደ 14 የሚሆኑ የሙስሊም አገር መሪዎች ነበሩ። ዛሬ የዶክተር አህመድ ሳሊም ቤት የተሰራበት ቤት ላይ ሳር ቤት ለሳቸው እንዲሰራ የአፍሪካ መሪዎች ነበሩ ይወስኑላቸው። አልፈልግም ነው ያሉት። ንጉስ ፋድ መልእክተኛ ልኮ እኔ አንድ ቀን ቤት ስገባ ወላሂ ነው የምላችሁ እናቴና አባቴ ሲጨቃጨቁ ደረስኩ። ጉምሩክ ነበር የምሰራው ከምሽቱ 5 ሰዓት እና እናቴ በጣም ተቆጥታለች። እስኪ አባት ሰው ሁሉ ጊዜ ያስቀይማሉ፣ አልፈልግም ይላሉ። አንድ ሰው እንኳን እሺ ብለው ቢያስደስቱ ምን አለበት ብላ ትለኛለች። አናገራቸው ትለኛለች። እኔ እንደዚሁ አለሳልሴ አባቴን ቀረብኳቸውና መግቢያ አጣሁኝ ለማናገር ማለት ነው። ለጊዜው የመጣልኝ ነገር ምንድነው? ምን አለ እሺ ብለው ብታስደስቷቸው ሌላው ቢቀሩኮ ለልጅ ልጆቻቸው ይሆናሉ ብላቸው ወላሂ ወቢላሂ الكريم ያሉኝ ምንድነው? የራሳችሁን እድል ጠብቁ ነው ያሉት። በኔ እድል ላይ ምንም ነገር እንደማታገኙ ወቁት ነው ያሉት። ገንዘብ የመጀመሪያው ጠላት ነው ማለት ነው እና ይሄንን ያስወግዱ ነበር። ሌላው በማይፈል ሰው እንኳን ስልጣንን ፈልጎ ቢሰጣቸው ቢይሉ ነበር። እኔ እስከማቃቸው ድረስ አይፈልጉም ነበር እና አባታችን በሞቱ ሰዓት ሳጥናቸው ይከፈት ተባለና ያገር ሽማግሌ ተሰብስቦ ሲከፈት 75,000 ብር የአንድ ሴት ዮባ አደራ ነው የተገኘው። ወላሂ አንድ ብርኛ የወራስናቸው ነገር የለም። ይሄንን ያህል ነበር ቀድራቸው ለማለት ብዬ ነው። ሌላው ምንድነው? አንድ እንዳላስረዝምባችሁ ኢትዮ አረብ ግንኙነትን የመሰረቱ እሳቸው ናቸው። ሊሞቱ ያሉ አመት መሐመድ ጋዳፊ ግብዣ ያደርግላቸዋል። ሊቢያ ማለት ነው እንዲሄዱ ማለት ነው እዛሱ ጋር እንዲመጡ እና እሳቸው መሄድ አልፈልጉም። ሽማግሌ ተጠየቁ። በኤምባሲው በኩል አልፈልጉም። መጨረሻ ላይ ወደኔ መጡ ሰዎች። እስኪ አባትህን አለሳልሳቸውና እንዴት ያስቀይማሉ? ይሄ ብዙ አገር መሪዎችን ሙስሊሞች የሚረዳ ሰው ነውና በሄዱ ምን አለበት ብለው ጠይቁኝ። ወላሂ ምን አሉ? እኔ እኮ በሱ በኩል እስልምና ሃይማኖትን ያበላሻል ብዬ ጥርጣሬ አለኝ አሉ። አልሄድም፣ ከሄድኩኝ ስጦታ ነው የሚያደርግልኝ ብለው ቀሩ። እሳቸው ከሞቱ በኋላ እኔ ወንድሜ ቢኖር ጥሩ ነበር። መሐመድ የፕሮፌሰር ጓደኛ ነው። ከኤምባሲው ተጠራን። ሊቢያ ኤምባሲ ማለት ነው። ከ4 ወር በኋላ ጋዳፊ ለሐጂ መሐመድ ሳኒ ሐቢብ ቤተሰብ የላከው ገንዘብ አለና መታችሁ እንድትወስዱ ተብለን ተጠራን። ጣሊያን ሀገር ታለችኝ። አሁን ስዊድን ሀገር አንሻለ ወንድማለኝ። አምስታችን ሄድ ከታላቅ ወንድሜ ጋር አምባሳደሩ ተቀበለን። ለዚህ ቤተሰብ መቋቋሚያ የሚሆን የሊቢያው ፕሬዝዳንት ከ5 ሚሊዮን ዶላር ጀምሮ ማለት ነው። ከዛ በላይ ያለውን አልነገረንም። ገንዘብ ተልኮላችኋልና ፕሮጀክት ካለ ፕሮጀክት አቅርቡልን፣ ፕሮጀክት ከሌላችሁ እኔ የነደፍኩት ፕሮጀክት አለ ከባድ መኪና ጭነት ነው የነገረን። ያን ጊዜ መኪኖቹን ተረከባላችሁ አለ። እኔ በቤተሰባችን ውስጥ ታላቅ ወንድሜ ሁሉ ጊዜ ለኔ ነው ቅድሚያ የሚሰጡኝ። በቤተሰብ ውስጥ ያከብሩኛል ወንድሞቼ እህቶቼ። ሁሴን ምን ትላለህ አለኝ።
እኔማ እናታችን በህይወት አለች አባታችን ቢሞቱ እሷ አለች እሷ ማወቅ ስላለባት እቤት ሄደን ለሷ ነግረን የሷን ምክር ከሰማን በኋላ ነው የምንስነው ብለን ለሳምንት እየተቆጣ ቀጠሮ ይዘን ከኤምባሲ ወጣን እቤት ደረስን እናታችን ጋር መምጣታችንን ታውቃለች እዛ መሄዳችን እንዴት ሆናችሁ መጣችሁ አይ ማማ እኛ ላንቺ ሳንነግር አባታችን እኮ ቢሞቱ አንቺ አለሽ ስለዚህ እኛ ባንቺ አምር ስር ስለሆነ ያለ ነው ያንቺን ምክር ተቀበለን ነው ወደ ውሳኔ የምንሄደው ብለን አልናት ምን አለችን እስኪ እናንተን ሐሳብ ንገሪ መጀመሪያ አለች በቤተሰብ መካከል ብዙ የለኔ ነው ቅድሚያ የሚሰጠኝ መጀመሪያ እንድናገር ታላቅ ወንድሜ ያለ ነው ማለት እና ሁሴን ምንድነው ያንተ ሐሳብ አለ እኔማ አባታችን ገንዘብ ቢፈልጉ ኖሮ በአለም ላይ የመጨረሻዎቹ በቃ ሀብታሞች ሚሊዮነሮች ቢሊዮነሮች ምን ሆነው እኛ ነበር ገንዘብ የሳቸው አላማ አይደለም አባታችን ላልቆሙለት አላማ በሳቸው ስምኛ ምንም ገንዘብ አንወስድ والله ያንን ገንዘብ እናታችን መርቃን ዱዓ አድርጋልን በሳምንት ቀጠሮ ስንሄድ ስንነግረው ተናዶ ኮቱን ነው ያወጣው አምባሳደሩ እንደዚህ ሚል ቤተሰብ አለ ወይ ይሄን እኔ ዛሬ መናገር የፈለኩት ወጣቶች ስለሆናችሁ የኔ ሚና የሚለው እኔ ያባቴን አላማ መጠበቅ ነው በዲኑ ውስጥ ህይወታቸው ያለፉ ሰው ስለሆኑ በዲኑ ውስጥ የኛ ስም እንዳይነሳ እኔ ለምሳሌ መስለ አላህ ተመራጭ ነበርኩ ልንገራችሁ ነሻ አህመድ ዲንና አልመሐመድ ሲወርዱ እኔ መርጣለሁ ይሄጄ በስንት ትግል ቤት ተመረጥኩ እስከ አውሮፓ እስከ አሜሪካን ድረስ የሐጅ መሐመድ ሳኒ ሐቢብ ልጅ መስለ አላህ ተመርጧል ተብሎ አገር ነው እንደዚህ ሆነ ከሁለቱም ወገን ከፍተኛ ችግር ደርሶብኛል ከመንግስትም ያንን ከሚቃወሙትም ማለት ነው እኔ ግን አንድ አላማ ነው ያለኝ አባቴ ተቀምጠው በሰሩበት ቢሮ ውስጥ እኔ ሄጄ ከማበላሸት በስተቀር ምሰራው ነገር የለም በቃ አልሰራም ነው ወደ መጨረሻ ላይ ብዙ ተለምኜ ነበር አልሰራም ነው ስለዚህ እኔ አሁን ለእናንተ ላስተላልፍ እንፈልገው መልእክት ምንድነው የኔ ሚና ምንድነው የሚሉ ራሳችሁ ነው ወቁት ነው ለገንዘብ ለጥቅም ራስን ለመለወጥ የሚደረጉ ሩጫዎች ካሉ ዛሬ والله እኔ ትልቅ ትምርት አግኝቼ ነው ሄድኩት እዚህ ቤት ውስጥ በጣም ትልቅ ትምርት በቃ የበለጠ ራሴን ፈትሻለሁ ይቅርታ ስለ አባቴ እኔ በነገራችሁ ለሊት ከዚህ አኔ አመሰግናለሁ